በነቢያት የተናገረው ራሱ ክርስቶስ ያስተማረው በሐዋርያት የተሰበከው ቃል ሁሉ ዛሬ ለእኔና ለእናንተ በሕይወታችን የሚፈጸም ለነፍሳችን ድነት ለሥጋችን በረከት እንደሆነ ቃሉ ይነግረናል። እንግዲህ እንደሰማችሁት መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና ወደ ኢየሩሳሌም ወደ ቤተፋጌ እየቀረቡ ሲመጡ ከደቀ መዛሙርቱ ሁለቱን በፊታችሁ ወዳለችው መንደር ምን በሉ አለ? ሂዱ አላቸው። በፊታችሁ ወዳለችው መንደር ሂዱ። ክርስቶስ ከተነሳ በኋላ ወደ ዓለም ሁሉ ሂዱ ብሏቸዋል። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ስበኩ ብሏቸዋል። ወደ ዓለም ሁሉ ከመሄዳቸው በፊት ግን ወደ አንዲት መንደር እንዲሄዱና በፊታቸው ወዳለችው መንደር በመሄድ የታሰረችውን አህያ ከነ ግልገሏ ፈተው እንዲያመጡ ፈታችሁ አምጡልኝ በማለት አዘዛቸው። እና ሰዎች ለምንድን ነው ብለው ቢጠይቋችሁ ምን በሉ አለ? ለጌታ ያስፈልጉታል። ለማን ያስፈልጉታል? ለጌታ ያስፈልጉታል። እንግዲህ አህያና ግልገል ተብሎ የተገለጹት አዳምና የልጅ ልጆቹ እንደዚሁ በቤተ ክርስቲያናችን በትርጓሜ መጻሕፍት ሕዝበ እስራኤልንና አሕዛብን ሁሉ የሚወክሉ እንደሆኑ ያው ተገልጿል። ሕዝበ እስራኤል የእግዚአብሔር የቃል ኪዳን ሕዝብ ናቸው። ነገር ግን እስከ ክርስቶስ መምጣት ድረስ በብዙ ስርዓት ውስጥ ያሉ ሰዎች ናቸው። ምክንያቱም የሰውን ልጅ ከኃጢአት ስርዓት ከሞት ባርነት ነፃ ሊያወጣ የመጣው የድንግል ማርያም ልጅ የሕያው እግዚአብሔር ልጅ ክርስቶስ ስለሆነ ማለት ነው። አሕዛብም እንደዛው። ስለዚህ ሰዎች እንኳን ለምንድን ነው ብሎ ቢጠይቋቸው ለማን ያስፈልጋል ብሎ አለ? ለጌታ ያስፈልጉታል። ወገኖቼ የሰው ልጆች ሁሉ ለጌታ ያስፈልጉታል፣ ለእግዚአብሔር ያስፈልጉታል። እግዚአብሔር የማይፈልገው ማንም የለም። ሕዝብ ቢባል አሕዛብ ቢባል የሰው ልጆች ሁሉ ለማን ያስፈልጉታል? ለእግዚአብሔር ያስፈልጉታል። ስለዚህ እነዚህ በምሳሌ የተገለጹ አዳምና የልጅ ልጆቹን በመወከል የቀረቡት አህያይቱና ግልገሊቱ እንደዚሁም ደግሞ የእግዚአብሔር ሕዝብና አሕዛብ የተባሉት የሰው ልጆች ሁሉ ለማን ያስፈልጉት ነበር? ለክርስቶስ ያስፈልጉት ነበር፣ ለእግዚአብሔር ያስፈልጉት